በደም ጮና ህልመኛው አይሞትም በሉ እስኪ። ህልመኛው አይሞትም። አሁንም ጮና ህልመኛው አይሞትም በሉ እስኪ። ህልመኛው አይሞትም። በደም ጮና ህልመኛው አይሞትም በሉ እስኪ። ህልመኛው አይሞትም። እንዲህ ይላል ስፍራውን እኔ ደርሼ ላንብብላችሁ። 37 ከቁጥር 1 ጀምሮ ያዕቆብም አባቱ በስደት በኖረበት አገር በካናን ምድር ተቀመጠ። ይህና ትውልድም ይህ ነው። ዮሴፍም የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎቹን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍን የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤል ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱም በሽምግልና የወለደው ነበርና። በብዙ ኅብር ያጌጣቸውን ቀሚስ አደረገለት። ወንድሞቹ አባታቸው ከልጆች ሁሉ ይልቅ እንዲወድድ ባዩ ጊዜ ጠሉት፣ በሰላምም ይናገሩት ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱ እንደገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምሁት ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበር። እነሆ የኔ ነዶ አጥብላ ቆማለች፣ የእናንተ ነዶ በዙሪያ ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹ በእኛ ላይ ልትነግሥብን ይህ ወይስ ልትገዛን ይሆን አሉት። እንደገና ስለ ሕልሙ ስለ ነገሩ ይልቁን አሉት። ደግሞም ሌላ ሕልም አለመ፣ ለወንድሞቹ ነገራቸው። እንዲህም አለ፣ እነሆ ደግሞ ሌላ ሕልም አለሙ። እነሆ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየዋል። ለአባቱም ለወንድሞቹ ነገራቸው። አባቱም ገሠጸው እንዲህ አለው፣ ይህ ያለምሁት ሕልም ምንድን ነው? በአሁኑ እኔና እናቴ ወንድሞችህን መጥተን በምድር ላይ እንሰግድልህ ይሆን? ወንድሞቹ ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ወንድሞቹ በሴኬም የአባታቸው በጎቹን ይጠብቁ ዘንድ ሄዱ። እስራኤልን ዮሴፍን ወንድሞቹ በሴኬም በጎች የሚጠብቁ በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ አለ። እርሱም ሄደ። ወንድሞችን በጎቹ ዳና እንደሆኑ እያለ ወዳቸውንም አምጣልኝ አለው። ክብር ለጌታ ይሁን። አጨብጭቡ ለጌታ። በደንብ እጅ ያለው ሰው በደንብ ያጨበጭባል። ለጌታ ክብር ይሁንለት። እጃችሁን በደንብ ከፍ አድርጉና ለእግዚአብሔር አጨብጭቡ። እንደገና ለዚህ ጌታ ክብር ይሁንለት። በዚህ ስፍራ ላይ የምታዩት እኔ አውቃጣ ወደ እግዚአብሔር ቃል ገብቻለሁ። በዚህ ስፍራ ላይ ስታዩት ዮሴፍን እናያለን፣ 11 ወንድሞቹን እናያለን፣ የዮሴፍን አባት ያዕቆብን እናያለን፣ ቤተሰቡን በሙሉ እናያለን። በጣም የሚገርማችሁ ነገር የዮሴፍ ሕልም መዘዘኛ ነው፣ ወይም የዮሴፍ ሕልም ነገረኛ ነው። አንዳንድ ጊዜ ላይ የአንዳንድ ሰዎች ሕልማቸው ነገረኛ ነው ያደርጋቸው። ምክንያቱም እናንተ ነገረኛ ሆናችሁ አይደለም፣ ሕልማችሁ በራሱ ምንድነው? ነገረኛ ነው። ተራ ሕልም ያለው ሰው ነገረኛ ሊሆን አይችልም። ተራ ሕልም ያለው ሰው ደግሞ ነገረኛ ሊሆን አይችልም። አደገኛ ሕልም የያዙ ሰዎች ምን አይነት ሰዎች ናቸው ካልን፣ አደገኛ ሕልም የያዙ ሰዎች አደገኛ ማዕበልና ወጀብ የሚነሳባቸው ሰዎች ናቸው። ብዙ ጊዜ ስናወራ፣ ብዙ ጊዜ ስንነጋገር እንዲህ እንላለን፣ እኔ ጌታ ሆይ አንተ ትለያለህ፣ አንተ ከፍ ትላለህ፣ አንተ በጣም አከብርሃለሁ ብለኸኝ የለም ወይ? መከራ ለምንድን ነው እኔ ላይ የሚገጥመው? ለምንድን ነው የመከራ ብዛት እኔ ከሚመጣው? የአንደኛው የሕልሙ የማስቀጠያ መንገድ አንደኛው መከራ፣ የሕልሙ አንደኛው ማስፈጸሚያ መንገድ ስህተት ነው። የሕልሙ አንደኛው
አንደኛው መንገድ ምንድነው ካላችሁ መገፋት። የሚገርማችሁ ነገር ዮሴፍ መልካም መልክ ነው፣ የሚያምር ነው፣ በጣም ጣፋጭ ነው። ከአፉ የሚወጣ ቃል ሲናገር አማርኛው ይጣፍጣል። አማርኛ በዛ ዘመን አለ ወይ? እሱን አይደለም ያወራው። እንግሊዝኛ ሊሆን ይችላል፣ ዕብራይስጥ በሉት፣ የድሮቹ በሉት አይደለም። አሁን እኔ እያወራው ያለው ዮሴፍ ሲናገር አፉ ምን ይሆናል? ይጣፍጣል። ሲናገር አፉ አይጨመርም። በላዩ ላይ የተቀመጠው ልብስ ሁሉ ሳይቀር ገና አንገቱ ላይ ትከሻው ላይ ሲያደርግ በጣም የሚያምር እንዴት እንደሚያምር አውቃል። ህብረኛ የሆነች ወንጌል አባት ነው አለመሰ አሜን። ይሄ ብቻ ማለት ልክ ዮሴፍ ለብሰው እንኳን ህብረኛ የነበራችን ልብሱ አለሰ ምን ታምር ነው። በጣም የሚገርማችሁ ነገር ከወንድሞቹ መካከልም ደግሞ ምን አይነት ወቃለት ቆንጅዬ ነው። ያማረ ነበር፣ መልካም ነበር። በጣም የሆነ ትኩረት የሚሰጥ ብላት ነው። የሚገርማችሁ ነገር የእግዚአብሔር ፕሮግራም ዮሴፍ ላይ ለመጣመስ ሲፈልግ መጀመሪያ እግዚአብሔር ካሳያቸው ነገር አንደኛው ምን ነው ካላችሁ ህልሙ ደግሞ ምን አይነት ህልም ነው ካላችሁ ጀግና የሚያዩት ህልም ነው። ጀግና ሰዎች የሚያዩት ህልም ተናገር ማለት ነው። ጀግና ሰዎች የሚያዩት ህልም ጀግናውን ህልም ያያል። አሜን አትልም? ኧረ በደምብ ጩና አሜን ይባላል። አጨብጭብ ለጌታ ታዲያ ጀግና ሰዎች ጀግና የሆኑ ሰዎች የሚያዩት ምን አይነት ህልም ነው? ጀግና የሆኑ ነው። አንድ ቀን አይረታት አንድ ቀን ልክ እኮ ወንድሞቹ ጣላና እንጃ ወንድሞች አያችሁላ እንደሚገርማችሁ ነገር አንዴ እኔ እኮ ህልም አይቻለሁ። ምንድን ነው ያየኸው? ያየሁት ህልም ምን አይነት ህልም ነው ተቀበችሁ? እኔና እናንተ ነዶ ስናስነው ከዛስ የኔ ነዶ ምን ሆነ? ቀጥ ብላ ቆማ አየዋል። ከዛስ የእናንተ ነዶ ደግሞ ዙሪያውን የኔን ነዶ ካባው የኔ ቀጥ ብላ ቆማ የእናንተው ዙሪያውን በሙሉ ካባ ለኔ ነዶ ምን ሲሆን አየዋል? ሲሸጥ አየው። ይሄ ነው አንተ ያየው። አንተ የኛ የሁሉ ታላቅ የሁሉ ታላቅ የምትሆንበትን ህልም ያየው ማን ስለሆነ ነው? ዮሴፍ ህልም አየው ስል ያ ቤተሰብ ለሁለት ተከፈለ። አሜን አትልም? አሜን አትልም? አያችሁ አንዳንድ ጊዜ ላይ እናንተ ያያችሁት ከዚህ በፊት እስከ መጨረሻ ይወዳሉ የምትለው ሰው ሁሉ ሊያሳጣቅ ይችላል። አንቺ ያየሽው ከዚህ በፊት አንቺ ለኔ ይሆነኛል ያልሻቸው ሰዎቹ በሙሉ ሊያሳጣሽ ይችላል። ህልሙ ግን ጀግና ያደርጋል። ኧረ አሜን ይባላል። ህልሙ አንደኛ ያደርጋል። ህልሙ ራሱ አንተን በርትቶ ያወጣሃል። ህልሙ ራሱ አንተን ያሻግራል። ህልሙን የሰጠው ማለት እግዚአብሔር አይደለም። ህልመኛ ያደርገው ማለት ከዛ በኋላ ጨረቃና ከዋክብት እኔ ብቻ አይደለም ስትሰግድልኝ አየሁ አለና የእናንተ ነዶ ለእኔ ነዶ ምን ሲሆን አየዋል? ሲሰግድልኝ አየሁ፣ ሲሰግድ አየሁ። የኔ ግን ምን ሆናለች አለ? ቀጥ ብላ መሀል ላይ ቀጥ ብላ ነው የቆመችዋል። አሁን ይህን ትርጉምላችሁ ቀጥ ብላ ቆማለች ማለት መከራ ሊመጣ ይችላል፣ ወጀብ ሊመጣ ይችላል። ምን ሆኗል ማለት ነው? ቀጥ ብሎ ቆሟል። መንገዳገድ አይችልም ማለት ነው። አሜን። ከዛ የእናንተ ነዶ ግን ለማን ነው ሰጥ? የኔ ነዶ ሰጣኝ። ይሄ ማለት አሁን ደግሞ ምንድን ነው ካላችሁ የመሸነፍን መንፈስ ነው ያሳያል። ወይ ገዢና ተገዢነት መንፈስ ማለት